አዶናይ እግዚአብሔር ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። ረድኤተ እግዚአብሔርን አጋዥ በማድረግ ዛሬ በዚህ በታላቁ ደብር የምንማርበት የትምህርታችን ኃይለ ቃል የሚሆነው ኢየሱስ በቅዳሴ በሚል ኃይለ ቃል ይሆናል። ሰው ለሰው አስታዋሽ ነው፣ ሰው ለሰው አሳሳቢ ነው። በልቡና የሚያሳድር በአይምሮ የሚቀርጽ የቃሉ ባለቤት ያው እግዚአብሔር ነውና የምትሰሙትን ቃል ሁሉ በልቡናችሁ ጽላት ይጻፍላችሁ፣ በአይምሮአችሁም ይቅረጽላችሁ። ለእኔም ለምናገረው ማስተዋልና ምስጢሩን እንዲያድለኝ አንደበቴንም እንዲያከናውን የአምላክ ቅዱስ ፍቃድ ይሆን ዘንድ ሁሉ ጊዜ በጸሎታችሁ አስቡኝ። ይህ ቃል የሚሰማችሁ ሁሉ ሐሳብ ሕሊናችሁ በሰማያት ይኑር። ያላችሁበትን ስፍራ ወቁ። የጽድቅንም ቃል ደስ የሚያሰኙ ጆሮች አድምጡ። አንድም እንኳ በዚህ ቅጽር የራሱን ወሬ የሚያወራ ሰው ከቶ አይሰማ። ምድርን ባያት ጊዜ እንድትንቀጠቀጥ ለሚያደርጋት ደሴቶችንም ለሚያቀልጠው ብርቱና ኃያል አምላክ ሁላችሁም ፊት ለፊትም ያላችሁ በመኪና ውስጥም ያላችሁ የድምፅ የሚሰማችሁ ሁሉ ለኃያሉ እግዚአብሔር ልቡናችሁን አስማርኩ። ኢየሱስ በቅዳሴ ቅዳሴ ከሁሉም ጸሎቶች የበለጠ ጸሎት ነው። በቤተ ክርስቲያናችን ማህሌት አለ፣ በከበሮ በጸናጽል በመቋሚያ በዝማሬ የሚቀርብ ነው። ሰዓታት አለ፣ ያለ ከበሮ ያለ ጸናጽል የሚቀርብ ነው። በዓላት በሚሆኑበት ጊዜ የሚቀርበው ማህሌት ይባላል። በአጽዋማት ጊዜ ደግሞ በተለይ እንደ ፍልሰታ በሚሆንበት በሁዳዴ በእነዚህ ጊዜያቶች ደግሞ ሰዓታት ይቆማል። ከማህሌቱ ጋር አብሮ መዝሙር አለ። ድጓው በተለያየ ሁኔታ ይቀርባል። ከሁሉም ግን የሚበልጠው ቅዳሴ ነው። ቅዳሴ የማያስቀድስ ክርስቲያን ተብሎ ሊጠራ ከቶ አይቻልም። የታመመ ሰው እንኳ ቢሆን በጥንቱ በወሰካ በአልጋ አድርገው በገረገራ አንጥተው ያቁሙት ይባላል። በተለይ የልደት ቅዳሴ፣ የጥምቀት ቅዳሴ፣ የትንሣኤ ቅዳሴ ሌሊት ነው የሚቀደሰው። በእነዚህ ቀን እቤት ውስጥ ሥራ በመስራት ላይ ለበዓሉ ካልሆነ በስተቀር አንድም ሰው በዚህ ቀን በቤቱ አይተኛም። ስለዚህ ሁሉም ኦርቶዶክሳዊ የተዋህዶ አማኝ ሊያውቀው የሚገባው ቅዳሴ የጸሎት ሁሉ ማሳረጊያ፣ ይልቁንም ትልቅ የሚያደርገው ኢየሱስ ክርስቶስ ቅዱስ ሥጋው የሚፈተትበት ክቡር ደሙ የሚቀዳበት ስለሆነ እጅግ በታላቅ ጥንቃቄ ቀሳውስት፣ ዲያቆናት፣ ምእመናን ይህንን የቅዳሴ ሥርዓት ይካፈላሉ። ቅዳሴ በሦስት ወገን ይቀደሳል። በስንት ወገን? በሦስት ወገን። አንድ በካህናት ቀሳውስት፣ ሁለት በዲያቆናት፣ ሦስት በምእመናን። ስለዚህ ትእዛዙ ምን ይላል? የቅዳሴ መጽሐፍ ላይ ስታዩ የመጀመሪያው ይካ ይላል። ይካ ባጭሩ የተጻፈው አብሬቬሽን ነው። ይካ ማለት ይበል ካህን ማለት ነው። ይካ ማለት ምን ማለት ነው? ይበል ካህን፣ ካህኑ ይሄንን ይበል ማለት ነው። ሁለተኛው ክፍል ወገን ዲያቆናት የሚቀድሱ ሲሆን ይዲ ይላል። ይዲ ማለት ደግሞ ይበል ዲያቆን ማለት ነው። ሶስተኛው ክፍል ይህ
ይላል። ይህ የሚለው ክፍል ይበሉ ሕዝብ ወይም ይበል ሕዝብ ነው። ሕዝብን በአንድ ሲወስደው ይበሉ ሕዝብ ማለት ነው። ሕዝቡ ደግሞ ይሄንን ይበሉ። ስለዚህ በስንት ወገን ቅዳሴ ይቀደሳል? በሶስት። እናንተ ሁል ጊዜ ስትመጡ ወደ ቤተ ክርስቲያን ላስቀድስ እሄዳለሁ ነው የምትሉት? ልቀድስ እሄዳለሁ ነው የምትሉት? ምን ማትሉ? ምን እንደምትሉት? ላስቀድስ ወይስ ልቀድስ? የት ነው ትክክለኛ? የቱ ነው? የቱ ይመስላችኋል ትክክል? ላስቀድስ እሄዳለሁ ነው ወይስ ልቀድስ እሄዳለሁ ነው የምትሉት? የትኛው ነው ትክክል? ብዙ የምትሉት እስቲ በጭብጨባ ትነግሩኛላችሁ። ላስቀድስ እሄዳለሁ የምትሉ በጭብጨባ ንገሩኝ እስቲ ልስማው። ከድምጻችሁ ጭብጨባው ከዚህ ይደርሳል። እሺ ልቀድስ እሄዳለሁ የምትሉ ምእመናን አጨብጭቡና ንገሩኝ። ሶስት ሰው አገኘ። እሺ ሁለቱም ትክክል ነው ለእናንተ። እንዴት? እናንተ አሁን ስትመጡ ልቀድሱ ነው የምትመጡት። ቄሶች አይደለም የሚቀድሰው፣ ዲያቆኖች አይደለም የሚቀድሰው። ይበሉ ሕዝብ። ይህ እናንተም ቀዳሽ ናችሁ። አንደኛ ቀዳሽ ናችሁ፣ መታችሁ ትቀድሳላችሁ። ተሰጦ ስትቀበሉ እኮ ትቀድሳላችሁ። አለቀ እኮ። ለምሳሌ ይዲ ይላል ይበል ዲያቆን። ዲያቆኑ ይላል ተንስ ለጸሎት አንድ ድምፃዊ ሰማው በዚህ በኩል። ሌሎቻችሁ የት ናችሁ? እሑድ አሁን እናንተ ምንድን ያላችሁ? ዲያቆኑ ይበልዲ ምን አለ? ተንሶ ለጸሎት አለ። እናንተ ደግሞ ምን አላችሁ? እግዚኦ ተሳሃለን። ማን ያለው ይሄንን? ቅዳሴ አይደለም እንዴ? ቀድሳችኋል። ቅዱስ እግዚአብሔር የተመሰገነ ይሁን። አመስግኑት። እግዚአብሔር የተመሰገነ ይሁን። ልትቀድሱ ነው የምትመጡት። ድንገት ይሄን ሰምታችሁት ካላወቃችሁ እንዴ ዛሬ ምንድነው ልትሉ ትችላላችሁ። ቀዳሾች ናችሁ። በቅዳሴው ያንዱ ወገን ክፍል የናንተ። ይሄን ካወቃችሁ ላስቀድስ እሄዳለሁ ማለት ግን ምን ማለት ነው ስትሉ፣ አንድ ዕጣኑን፣ ጧፉን፣ ዘቢቡን፣ መገበሪያ እህሉን፣ የሙጋድ እንጨቱን፣ ይሄ እንኳን በከተማ ኤሌክትሪክ ስለሆነ ብዙ ላይ ሆን ይችላል። እነዚህን ይዛችሁ ስትመጡ ማን ነው የሚያስቀድሰው ማለት ነው? በማን ነው የሚቀደሰው? ከእናንተ በሚመጣ መስዋዕት ስለሆነ ልታስቀድሱ ነው የምትመጡት። ሁለት ማንን ልታስቀድሱ ነው የምትመጡት? ሰውነታችሁን ልታስቀድሱ ነው የምትመጡት። ወደ ቤተ መቅደስ ስትመጡ በተለይ ለቅዳሴ በምትመጡበት ሰዓት ሰውነት ይቀደሳል፣ ሰውነት ይለወጣል፣ ኃጢአት ይደመሰሳል፣ በደል ይደመሰሳል። ስለዚህ ላስቀድስ እመጣለሁ ማለት ይሄን ሰውነቴን ቅዱስ አደርገዋለሁ ማለት ነው። እናንተ የእግዚአብሔር ታቦት ናችሁ፣ የመንፈስ ቅዱስ ማደሪያ ናችሁ ስለሚል በቅዳሴ ሰዓት ላይ የእግዚአብሔር መንፈስ በእናንተ ላይ ያድራል። ክብርና ምስጋና ለእግዚአብሔር ይድረሰው። አመስግኑት፣ ስሙ የተመሰገነ። ስለዚህ በሁለቱም መንገድ ትችላላችሁ። ቅዳሴ ሲጀምር ትምህርታችን ኢየሱስ በቅዳሴ ነው። ቅዳሴ ሊጀምር ሲል በተለይ በጣም የምትሰሙት አንድ ቃል አለ። ይህቺ ሰዓት ምን ያህል የምታስፈራ ናት ብሎ ነው የሚጀምረው ካህኑ። ትዝ ይላችኋል ይሄ ሲል ይህቺ ሰዓት ምን ያህል የምታስፈራ ናት ይላል። መጠን ግርምት ዛቲ ዕለት ብሎ ነው የሚጀምረው ካህኑ ሲጀምር። ተመልከቱ። ወእጽብት ዛቲ ሰዓት፣ ይህች ቀን ምን ያህል የምታስፈራ ናት። ቀኗ ብቻ አይደለችም። ይህቺ ሰዓት ምን ያህል ድንቅ ናት ማለት የተሰዓት የሚቀድሱባት ሰዓት። ምክንያቱም ለምን ከቤተልሔም ይመጣሉ ህብስቱን ይዘው በመሶበ ወርቅ። መሶበ ወርቅ የእመቤታችን ምሳሌ ነው። አንድ ላይ ሁሉም ሰው ያዜማል። አንቲ ውእቱ መሶበ ወርቅ ይላል። አንቺ ንጹሕ የወርቅ መሶብ ነሽ ይላል። በውስጥ ያለው ደግሞ ህብስቱ ማን ነው? ህቡ መና የተባለ ከሰማየ ሰማያት የወረደ ዘወረደም ሰማያት ወሀበ ሕይወት ለኩሉ ዓለም፣ ለዓለም ሁሉ ሕይወት የሚሰጥ ከሰማይ የወረደ ኢየሱስ ክርስቶስ በቀራንዮ አደባባይ እንደሆነው ለመስዋዕት የሚቀርብባት ይህች ሰዓት ምን ያህል የምታስፈራ ናት ይላል። ከሰማይ ወርዶ ያዳነን ክብር ምስጋና ይገባው። ኢየሱስ በቅዳሴ መጠን ግርምት ዛቲ ዕለት ወጽብት ዛቲ ሰዓትን ተባቲ የወርድ መንፈስ ቅዱስ መልዕልተ ሰማያት ወይጼልሎ ለዝንቱ መስዋዕት ወይ ቀድሶ። ይህች ሰዓት የምታስፈራ ናት።
የአብ ሕላዌ የሚነገርባት ናት። መንፈስ ቅዱስ የሚወርድባት ናት። ይህች ቀን ምን ያህል የምታስፈራ ናት! ይህች ቀን ግርምት ናት፣ እዝብት ናት። በየቀኑ መላእክት 300 መላእክት ይወርዳሉ። በየቀኑ በእያንዳንዱ ቤተ መቅደስ ቤተ ክርስቲያን። በቅዳሴ ሰዓት ግን እልፍ አላፋት መላእክት ይወርዳሉ። ከዛኛ ምን መጣና ከመላእክት ጋር ምን እንላለን? ቅዱስ 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 እግዚአብሔር እያልን እናመሰግነዋለን፣ እንቀድሳለን። ሰውነታችንን ነፍሳችንን እናስቀድሳለን። ክብር ምስጋና ለሥላሴ ይሁን። እግዚአብሔር የተመሰገነ። ስለዚህ የቅዳሴ ሰዓት በጣም ወሳኝ ነው። እያንዳንዱ ነገር ምስጢር ነው። ለምሳሌ ካህናት የሚለብሱት ልብስ መምሩ ላስቸግረውት ነው። እርሱ ያዙላቸው እሳቸውን ካሜራ ይምጡ መምሪ። ያው እንግዲህ ቄሱ የለበሱት ልብስ ይሁ ቤተክርስቲያን ምስጢሯ ነው። ይሄን ልብስ አያችሁት? አሁን ከዚህ የተደረበ አለ አይደለም? ይሄ ሞጣይቱ አለ። ለምዱ ግን ስንት ነው? ይሄ ለምድ ይሄን አያችሁት? ለምዱ ስንት ነው የሚደረገው? በሉ እንግዲህ ሁላችሁም ተናገሩ። ይሄ ዝም ብሎ 10 አይደረግም፣ 8 አይደረግም፣ 2 አይደረግም። ስንት ነው የሚደረገው? ይሄ ለምድ የሚነግረኝ 5። 5ቱ ደግሞ እንዴት እንደሚደረግ ይሁ ያው ይሄንን ያዙልኝ መምሪ። ያው ከፊት 2 ለምድ አለ። አያችሁት? ከፊት ስንት ነው? 2። በጎን ስንት አለ? እዚህ ጋር 1። በዚህኛው ጎን ስንት አለ? 1። ስንት ሆነ አንድ ላይ? 4። ከኋላ ደግሞ አንድ አለ። ይዙሩላቸው እስቲ መምሪ። ይሄው ከኋላ አንድ አለ። የኋላውን አይታይም ማለት አይታይም። ወደፊት ይሁን። ተመልከቱ እንግዲህ ይሄ ምንድነው ስትሉኝ፣ 5ቱ የ5ቱ አዕማደ ምስጢራት ምሳሌ ነው። ከፊት የምታያቸው 2ቱ ጎልተው የሚታዩት የመጀመሪያው ምስጢረ ሥላሴ፣ ሁለተኛው ምስጢረ ሥጋዌ ነው። የሥላሴ ምስጢር የአምላክ ሰው የመሆን ምስጢር። ከጎንና ከጎን 2 ያላችሁ ምስጢረ ጥምቀትና ምስጢረ ቁርባን 4 አልሆነም? አንድ የሚቀር ምስጢር አለ። እሺ ባጭሩ ምስጢረ ሥላሴ ይታወቃል አይታወቅም? ተገልጿል አልተገለጸም? ተገልጿል። ምስጢረ ሥጋዌ አምላክ ሰው ሆኗል አልሆነም? ሆኗል። ምስጢረ ጥምቀት አምላክ ተጠምቋል አልተጠመቀም? ተጠምቋል። ምስጢረ ሥጋው ደግሞ ሥጋውና ደግሞ ሰጥቶናል። በቀራንዮ አልሰጠንም? ሰጥቶናል። የቀረው አንድ ምስጢር አለ። ምን ነበር እሱ? ምስጢረ ትንሣኤ ሙታን። ገና ከኋላ አይደለም የሚመጣው? ከኋላ የሆነው ለዚህ ነው የማታዩት። ከኋላ ይመጣል ምስጢረ ትንሣኤ ሙታን። መምርየት ይቀመጡ። አይመሰገንም እንደ እግዚአብሔር ነው። ታውቁታላችሁ ይህንን ነገር። ተመልከቱ። በእያንዳንዱ ነገር ላይ አይደለም ቅዳሴያችን፣ ልብሳችን፣ የኢትዮጵያ ኦርቶዶክስ ተዋሕዶ አለባበሳችን ራሱ መጽሐፍ ቅዱስ ነው፣ ወንጌል ነው፣ ብሉይ ኪዳን ነው የሚናገረው። በእያንዳንዱ የምናደርገው ነገር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልዩ ነው። ከዚች ቤተክርስቲያን የወጣችሁ፣ ከዚች ቤት የወጣችሁ፣ እንደ ደማስ የኮበለላችሁ፣ እንደ ኤሳው በመብል የሸጣችሁ ወደዚች ቅዱስ ቤተክርስቲያን ትመጡ ዘንድ የቤተክርስቲያን ጥሪዋ ነው። በዚች መቅደስ ውስጥ ያደረገን ግን እግዚአብሔር ስሙ ከዘላለም እስከ ዘላለም የተመሰገነ ይሁንልን። ደሙን አፍስሶ ያዳነን ክብር ምስጋና ይግባው። ስንት ምስጢራት ነበሩ? 5። ከ2 ፊት ያየነው 2ቱ ለምድ የምንና የምን ነው? ሥላሴና ሥጋዌ። ከጎንና ከጎን ምንና አየን? ጥምቀትና ቁርባን። ኋላ የሚመጣው የቀረው ምንድነው? ትንሣኤ ሙታን። ከኋላ ያለው ያንን የሚያሳይ ነው። ቄሱ የሚለብሰው እንደዚህ ዝም ብሎ ነው የሚደረገው። የሚቀድሱት ቄሶች ስንት ናቸው? ቁጥራቸው ብዙ አለ። ዋናው መሰረቱ ስንት ቄስ ነው የሚቀድሰው? 2። ስንት ዲያቆን ነው የሚሆነው? 3። ምንድነው? ደብረ ታቦር ነው። ማቴዎስ 17 ነው። የማቴዎስ ወንጌል ምዕራፍ 17 ላይ ጌታችን ኢየሱስ ክርስቶስ ክብር ይግባውና ከደቀ መዛሙርቱ 3ቱን ጴጥሮስን፣ ዮሐንስን፣ ያዕቆብን ይዟቸው ወደ ረጅም ተራራ ወጣ። ተራራው ላይ በወጣ ጊዜ 2 ሰዎች ከሰማይ ወረዱ። ማን ነበሩ? ሙሴና ኤልያስ ነበሩ። ሌላውን ምስጢር ለዛሬ እንተውና 2 ሽማግሌዎች መጡ። ሙሴና ኤልያስ። መሃል ላይ ማን ያለው? የናዝሬቱ ኢየሱስ ስሙ የተመሰገነ ይሁን። ማን መሃል ላይ ያለው? ኢየሱስ ክርስቶስ አምላካችን።
እሱ መሃል ነው፣ ጽላቱ መሃል ነው፣ ታቦቱ መሃል ነው። ዲያቆናት 3 ናቸው፣ ቄሶች 2 ናቸው። የደብረ ታቦር ተራራ ማለት የኢየሱስ ክርስቶስ አምላክነት የሚነገርባት ናት። ደብረ ታቦር ተራራ ማለት ጴጥሮስ ሊቀ ሐዋርያት ምን ነበር ያለው? በዚህ መኖር ለእኛ መልካም ነው ነበር ያለው። ንገሩኝ ይህን ቃል። በዚህ መኖር ለእኛ መልካም ነው። በየት መኖር? በኦርቶዶክስ እምነት በዚህ መኖር፣ በተዋህዶ እምነት በዚህ መኖር፣ በክርስትና እምነት በዚህ መኖር፣ በዚች ቤተ ክርስቲያን መኖር። ኢየሱስ በቀሳ ሙታን አሰሮ ለሰይጣን ሰላም ኮነ። አይንተ እግዚአብሔር አበው መነኮሳት ወካህናት አሃው ዲያቆናት የቤተ ክርስቲያን ጌጦቿ ከዋክብት ምእመናን እንዲሁም በሶሻል ሚዲያ ባላችሁበት ዓለም ዳርቻ ሆናችሁ ለምትከታተሉ ሁሉ ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምን አላችሁ? ሰማይን ያለ ምሰሶ ከነ ግሱ የዘረጋ ምድርንም በውሃ ላይ ያለ ካስማ ከነ ልብሱ ያጸና አየርን ሳይታይ የሚያስጉዘው ደመናን ያለ ድምጽ የሚነዳ በሩን ቢዘጋብኝ ስምዖን ጨክኖ ዝቅ አድርጎኝ ከአይሁድ ጋር ሆኖ እንድቀርብ ወደሱ አዘዘ ጌታዬ። እግሩን አጥበዋለሁ ወድቄ በላይ እግሩን አጥበዋለሁ ወድቄ በላይ ባለውለታዬ ባለውለታዬ አመድ ያነሳኝ ከትቢያ ተጥዬ ተመስገን ጌታዬ። የቀራጭ አለቃ ቢሆንም ስራዬ እንድወርድ ከዛፉ አዘዘ ጌታዬ። ማዕረጌ መሸከም እስኪያቅተኝ ድረስ ቤቴ ተባረከ በኢየሱስ ክርስቶስ በኢየሱስ ክርስቶስ። ባለውለታዬ ባለውለታዬ አመድ ያነሳኝ ከትቢያ ተጥዬ ተመስገን ጌታዬ። ድንጋይ የጨበጡ ፈራጆች ከበውኝ ነውሬን ዘርዝረው ጌታ ፊት አቆሙኝ። ፈረደችባቸው ኃጢአትን በነሱ በሰላም ሂድ ብሎ ምሮኛል ንጉሡ። በሰላም ሂድ ብሎ ምሮኛል ንጉሡ። ባለውለታዬ ባለውለታዬ አመድ ያነሳኝ ከትቢያ ተጥዬ ተመስገን ጌታዬ። የማምነውን አምላክ አውቀዋለሁ እኔ በሠራልን ሥራ በዕድሜ በዘመኔ ፍቅሩን ተሸክሟል የልቤ ትከሻ። ልለየው አልችልም እስከ መጨረሻ ልለየው አልችልም እስከ መጨረሻ። ባለውለታዬ ባለውለታዬ አመድ ያነሳኝ ከትቢያ ተጥዬ